ነከሰው ገረስራው ሁሉ እንደ ፈረስ ነው እንደ ፈረስ ክንዴ ከሰው ወደ ፈረስ ባንደ ነው ምግብ ሰርቻ ብቻ ደግሞ ይብላ ተነሳቦሽ ከመቱን አንቺ ክንዴ ወንድም ሆን ፈረስ ክንዴ አንተ ገረም ያ እንደዚህ ጨነቀኝ እኮ ምን ባረግ ነው የሚሻለኝ? ጋልቢው ከፈለክ ሲፈልግ ውጪ ጋር ባኛ የሳቃችሁ የታለ ድምጻችሁ ትላለች አስካለ ባዮ ላይ ሊንክ አለ ቮት አድርጉ። አትንቺኝ ጎርጎሮሽ ፈተሽ በጀምንም አላካ እኔ ነው ደሞዝ የስድስት ወር ደሞዝ ቀባለም ጃኬትሽን ይዘሽ ምን ቀባለም ጃኬትሽን ይዘሽ ውጪ ቅማል ውጪ የኔን ወጪ ብያለሁ ውጪ ኢማን እዚህ ጋር ይጠቅማል ሳይኮሎጂ ቮት አድርጉልኝ እንጂ አይ ጊዜ አንበሳው እዱዬ እንኳን አንቺ አስደነገጥሽኝ መኪና በዚህ ፀሐይ ምን ነው ወዴት ሄድክ ነው? ስራ ያለኝ አልመስልም። አሁን ሲሄድ ዞሩብኝ እኮ ነው። እናቴ የኔ ቆንጆ እሺ መኪና ገዛሽ? መኪና ገዛው። እውነት ታስታውሳለህ? ያኔ እንጋባ ስለ የትም አደርሽም እያልከኝ ነበር። እንዴ ብዬ ነው? አዎ። ኧረ ተወው፣ እንደዚህ ታደርጋለህ። እኔ ይገባኛል። እውነት መኪና ገዛሽ? ወይ እንደውም ይሄ ከስንት አንዴ የሚይዛት 3 መኪና አለኝ፣ ቤቶች አሉኝ። አንተም ቢያልክ ያኔ አይዞህ የገፋሁት ሁሉ እኮ ጥሩ ቦታ ደረሰ። እንባችሁ ደረሰ። አገባሽ? አሁን አገባሽ? እና አሁን በምን ላግዝ? እኔ ልረዳ ከጎን ልሆን ዝግጁ ነኝ። ችግር የለውም። ውሻ ትፈልጋላችሁ? የምን ውሻ? እኔ ውሻ እንደማልወድ ታውቃለህ። እሺ ድመት ልሁን እናንተ ቤት? ዛሬ ተገኘ አንቺ ማንንም አያንቺ ፈቲ እኔ እኮ ሰራተኛ ነኝ። ምንድነው ዛሬ ታረጊያለሽ? አታካጂ አንቺ ምንድነው ማለት ቮት በሳቅ በቁም ነገር ህዝብ እንዳልመሰጥን ሚሊዮን ይዘን በቮት ተበለጥን። እንዴት ወዳጆች አትዘናጉ። ባዮ ላይ ሊንክ አለ፣ ገብታችሁ ቮት አድርጉ። ይረልቀቅና ቮት አድርጉ። ራቅ ስላልሰማ አልከኝ አይደለ? አንተ አትከታተለኛ ማን እንዳርቅም ማን ያልተዋትም የፈለገ ልጅቷ ራቀ። ኧረ እኔ አውርጄ ፈጠፍጣለሁ ከፈለክ አንተ እሺ። እኔ ሲጀመር ልርቃስል እኮ ነው የመጣው። አሶሳ ሄዳለሁ ጋምቤላ ከፈለክ ካገሩ ሻው ደውላት እኔ ደውላለሁ። ሲጀመር እኔ ሄላ አንቺ አመዳም ጭባ አስጠሊታ እኔ አንቺ ታፈቅርኛለሽ። እኔ ምንም አይመስልም። እኔ ወንድሜ ነው ማይክ አጠገቤ እንዳደርሺ ቺት እያረኩብሽ ነው። ሁለተኛ አጠገቤ እንዳደርሺ በቃ እኔ እናንተ ከተደበረኝ ስራ ምንድነው? እኔ ኮሜዲያን ነኝ። አትዋሽ። ከእናቴ ስጋ ይነጥለኝ። እኔ ካላመንከኝ ይኸው ታህሳስ 2 ስታንዳፕ ኮሜዲ ሾው አዘጋጅቻለሁ። መቼ? ታህሳስ 2 አይዞህ ጋሽ መሄድ ነው። ውርስ ጻፍ ገነት መጣች ከካናዳ፣ ተፈሪ መጣ ከጀርመን፣ ባቢ መጣ ከአሜሪካ። ዋትስአፕ 15.8 ሚሊዮን አለ። ምን ባንክ ደግሞ ፍለፊት ደግሞ አስቀመጥኩላችሁ። ፍለፊት አስቀመጥኩላችሁ። ምንድነው ግን ሊንክ ባዮ ላይ 15 ምናምን ሚሊዮን ያሉት እሱ እኮ ላይክ ነው። ገብታችሁ ቮት አድርጉ። ገንዘብ መስሏችሁ ነው? ወሮ በላ አባ አዋቂ ቤት ፈልጌ ነበር ብራዘር። ምን አዋቂ ቤት ፈልጌ ነበር? ምን ጠቋይ ቤት? አንተ ያማል። ምን አይነት ጥያቄ ነው የምጠይቀው? ለዛ በእናትህ ምን አይነት ጥያቄ ነው የምጠይቀው? ያማል። ትንሽ አታስብም? ይሄ እኮ ነውር ነው። በጣም የሚያሳፍር ጉዳይ ነው። አይደለማ እንደዛ። አንቺ ቲክቶከር ልጅ ነሽ አይደል? አለ 5-6 ቦታ ነው ያውቃለሁ። እኔ ራሱ የምጠቀምባቸው። ለምን ፈልገሽ ነው? ቮት ለማስደረግ ነው አባል። ቮት ወረደብሽ? በቃ ዘንድሮ በላሽው። በቃ እናት ያንቺ ነው። በቃ እንዴ ቤት ጀምጀምቲውን ራሱ አንቺ ነሽ የምታነሽ። እውነት በቃ እኔ ራሱ እኮ በኮሜዲ ገብቼ እኮ ነበረ። ህዝብ ቮት አያደርግም ባይወደኝ ካረጀ ላሽ ነው የሚል በቃ እንዶ አባብዬ ጋማ ይላሉ። ልጅ ነውር ነው አላልሽም እንዴ? ከቮት
ቮተር ባዮ ላይ ሊንክ ያልባ ሂጂጂ አባቢ እንዴት አልመጣልኝም ግን እስካሁን እርሱ ዘት ይበናል በቃ አሮጊ እና ምን ስትሰራ ያሎኒ ቺፕስና አናውንስመንት ሰምቼ ታለንጂ ለመቀላቀል ስለወጥ እኮ ነው። ሎኒ ቺፕስ አንድ ወር የሚቆይ የሶስተኛ ጊዜ ኮንቴስታችን ይዞ ተመልሶ ምንድነው ያስፈልጋል? ሃሽታግ ሎኒ ቺፕስ በማለት የሎኒ ቺፕስን ቪዲዮ በመከተል ቪዲዮ ለሚሰሩ ሰዎች እንዲሁም ደግሞ አካውንቱን ፎሎ ለሚያደርጉ ሰዎች ሎኒ ቺፕስ ሽልማት አዘጋጅቷል። አንደኛ ሽልማት ሳምሰንግ አልትራ S25፣ ሁለተኛ ሽልማት 100,000 ብር፣ ሶስተኛ ሽልማት 50,000 ብር። ሎኒ ቺፕስ ምን ሆኖ ነው? ልጄ ነው ዶክተር። ያው ባስካልትና ቀልዱ ያለ ቀልዱ ይላል አስቁኝ ይላል ካላሳቅን ፍጥም በዋቃ ውስጥ በጭንቅላት ለቆ ነው አንጋት ዞር ምን ፉጋራ ትሮማ ዲስኦርደር ቀልጅልኝ እኔ ቀል ምንድን እሺ በቃ አንዱ ራሱን ሊያጠፋ ፎቅ ላይ ወጣ። ከዛ ቀድሞ ስልኩ ጠፋ። ከዛ ምን እሱ ነገር ነው። ታው ቀልጅ ቀልጅ አንዱ ኩል ነኝ ይላል። ኩል ነኝ ያለ የሰፈር ሰው ቻፕስቲክ አይሻልም ምናምን አስቅም ታንባ አንግነን ስማ አንዱ ታማሚያችን መጥቶ ቂጡ ከማነሱ የተነሳ አርቲፊሻል ቂጥ አስገጠመለት። እንዴ ነው ዶክተር ሌላ ልንገር። ያው አንዱ ደግሞ የወንድሙ አፋብኝ ይሄ ጨዋታ ታግሬ እኮ ነው አይደለም። ዶክተር ተረጋጋ። ማጠንዘዣው ጋር ስትባል እምቢ አጣዳ። እኔ እኮ ዶክተር ነኝ፣ ኮሜዲ አይደለም። ኮሜዲ ከፈለክ ኮሜዲያን አሲኖ ዛሬ በዩቲዩብ ቻናል ስታንዳፕ ይለቃል። እንዴ ተመላና ሰራተኛ ተላልቶ ነው። አንተ ነህ? እኔ ነኝ። በሰራተኛ ምን ትችላለሽ? እኔ ማልችል የለም። ህንድ ቻፓቲ፣ ሳውዝ አፍሪካ ብቲ ያለ ሽንኩርት ወጥ መስራት ትችላለሽ? እችላለሁ፣ በመላጣው ማለት ነው። ያለ ዘይትስ? መላጣ ብሮ እችላለሁ። እነሱ እንዴ ከሆነ ያለ ደሞዝስ? ያለ ደሞዝ መስራትስ? በተስታ ማለት ነበረ እንዴ ስለሌለኝ እኮ ነው። ዛሬ ትታሻለህ። ይገባልሻል። እኛ እኮ በፕሪሚየር ሊጉ በታሪክ እኮ ሳንሸነፍ የወርቅ ዋንጫ የበላቸው ዋያላ ዝም ይችላል። አርሳ ይችላል። ዋያላ ዝም አሁን አፋት ከፈትሽ የስነ ስርዓት ናት። ዋያላ ዝም እንዴ ሁሌ በትንሽ ትልቁ መቃጥቀጥ ለምደሻል። እንደዚህ የለም ከዚህ በኋላ እንታያለን። እሺ ዛሬ ነያ ወንድሜ ምሳ ግዛልኝ። የለኝም ማለት እሺ። ቡና ግዛልኝ። የለኝም። እሺ የትራንስፖርት ሰርታበላ የለኝም ማለት እሺ። እኔ ላግዝ አካውንቱን ነገር ይሄ ወይ ማናሻ ዲስታ ተንቀሳቀስ እንጂ አቤት ማነው? ሰላም ነው። የቤት ሰራተኛ ልጆቻንቺ ናቸው? ስንት ናቸው? ከካዘርሹ ጋር 10 ማለት ነው። ጡትም አልጣለም። ተው እዛ ጢባ አትርጭ። ማዕድ ያገረ ልጆችሽ ናቸው? በቃ ይደጉልሽ። ባለቤቴን ቤት ስለሚል ስራ ያግዝሻል። ለዚህ ነው ምርት ያበዛችሁት። ቤት ውስጥ ስሜ ሳልገባ እንደዚህ ተካረጉ። ቢገባማ ይዋጉኛል። ቢገባ ይዋጉኛል። አቢታው እንዳትነገር ተረጋጊ። ገባለሁ። ምን ነው ነብሰ ሳላገባ እድሜ ገሰገሰ። ገና እኮ ነሽ። ምልክት አየሁኝ። ይመጣኛል ፈስ ደባክ እኔ አገባሻለሁ። ግማታ እንዳትሰበር። እኔ አገባሻለሁ። ገቢ የለማ። ጋቢ ብሉሽ ጋቢ መሰለሽ እንዴ? አንዱን ከደንበኛ አንዱን ከያንጎ ፕሮ ቦነስ ያንጎ በፊት በ20 ብሎ 6
4700 ብር የነበረው አሁን ማሻሻያ ተደርጎ 7700 ብር ገብቷል። ግበ በጨመረ ቁጥር ደግሞ ይጨምራል። ቢሮቹን ማራሳይ ቢሮ መሄድ አይጠበቅብኝም። እጄ ላይ ባለው ስልክ ከአፕ ስቶር እና ከፕሌይ ስቶር ላይ ዳውንሎድ አደረኩ። በ5 ደቂቃ ስራ ጀመርኩ። ነይ የዘመዳ ማሞታ ፈልግም መሄድ ነው። ውርስ ጻፍ ገነት መጣች ከካናዳ ተፈሪ መጣ ከጀርመን ባቢ መጣ ከአሜሪካ ዋትስአፕ 15.8 ሚሊዮን አለ። ምን ባንክ ደግሞ ፊት ለፊት ደግሞ ሌላ አስቀመጥኩላችሁ። ፊት ለፊት አስቀመጥኩላችሁ። ምንድነው ግን ሊንክ ባዮ ላይ 15 ምናምን ሚሊዮን ያሉትስ እኮ ላይክ ነው። ገብታችሁ ቦታ አድርጉ። ገንዘብ መስሏችሁ ነው። ወሮ በላ